ሰው እንግዲህ ከልቡ የተረፈውን ነው ወይም ከልቡ ነው የሚወጣው። ቃል የልቡ ልጅ ነው ማለት ነው። ቆሻሻ ቃል የሚያወጡ ሰዎች ልባቸው የቆሸሸ ነው ማለት ነው። ልባቸው የቆሸሸ ነው። ስለዚህ ከልባችን ነው ቃላችን የሚወለደው። ስለዚህ ልቤ ንጹህ ነው አንደበቴ ነው አይሰራም። ቃል የልብ ውጤት ነው። ስለዚህ እሳቢያችን፣ ቃላችን፣ ኃይላችን የተሰናሰሉ የተያዙ ናቸው ሁልጊዜ። ስለዚህ ልነግራችሁ የምፈልገው ትልቅ ጉዳይ አለ። ቃላችን የራሱ የሆነ ቫይብሬሽናል ፍሪኩዌንሲ አለው። የሚያሸብር፣ የሚያርድ፣ የሚያስደነግጥ ድምፅና ቃል በን እንደሰማ ነው። እንደ ናብሊስ ደግሞ የሚያስደስት የሚያረጋጋ ድምፅ ከነዛ ድንጋዮች ሁሉ እንደሰማ ነው። ከሰው የሚወጡ ቃላቶች ደግሞ የበለጠ ናቸው። ከነዛ ማዕድናት የበለጠ። ለምሳሌ አልችልም፣ እኔ እኮ ደደብ ነኝ፣ እኔ ሰነፍ ነኝ፣ እኔ የማረባ ነኝ ስንል ይሄ ምንድን ነው ማለት ነው? በጣም ዝቅ ያለ ቫይብሬሽናል ወርድ ናቸው። የሞቱ ደቀማቱ በቃ ደካማ እርግብግብታ ያላቸው ቃላት። እችላለሁ፣ ዝግጁ ነኝ። ልብ አድርጉ። እችላለሁ፣ መጻፍ እችላለሁ፣ መስራት እችላለሁ፣ ሀገሬን ለማገልገል ዝግጁ ነኝ። ይሄ ቃል ደግሞ ሲወጣ ሃይ ቫይብሬሽናል ወርድስ ናቸው። በጣም ኃይለኛ ንዝረት ያላቸው ቃላት ናቸው። አሁን በደንብ ለይተን ማወቅ አለብን። ስለዚህ ራስህን መግደልም ትችላለህ፣ ራስህንም ከፍ ማድረግ አልችልም ካልክ አትችልም። በቃ አደከምከው። ያወጣኸው ቃል አንተን ራሱ ገለሃል። እችላለሁ፣ እሰራለሁ፣ እንዲያደርጋለሁ። ይሄን ቃል ስታወጣው ደግሞ ዝግጁ ነኝ፣ ለዚህ ሚሽን ዝግጁ ነኝ ስትል ይሄ ያወጣኸው ቃል ወይም ያወጣሽው ቃል ከፍተኛ ንዝረት ያለው ቃል ነው፣ ኃይል ያለው ቃል ነው ማለት ነው። ስለዚህ ይሄንን በደንብ መጠንቀቅ ያስፈልጋቸዋል። የምትናገሯትን ቃል በደንብ ማሰብ ያስፈልጋቸዋል ከማውጣታችሁ አስቀድሞና መልካም ጉልበት የሚሰጡን አሉ፣ ኔጌቲቭ ኢነርጂ ደግሞ አሉታዊ ኃይል የሚሰጡን አሉ። ለምሳሌ መልካም ቃላት ስታወጡ ፖዚቲቭ ኢነርጂ ነው የሚከባችሁ። ለምሳሌ ምስጋና ራሱ አንድ እኮ ነው። ማመስገን በመከራ ውስጥ ሆኖ ማመስገን መቻል እንደ ኢዮብ ማለት ነው። እና መልካም ቃላትን ስታለማምዱ፣ መልካም ቃላትን ስትደጋግሙ በጣም ሃይ የሆኑ ከፍተኛ የሆኑ ኃይል ያላቸው ቃላት በቃ ኃይል ያላቸውን ሰዎች ወደ እናንተ ያቀርባል ማለት ነው። ኃይል ያላቸውን ሰዎች፣ መልካም ሰዎች፣ መልካም ንግግር በተናገራችሁ ቁጥር ወደ እናንተ የሚመጡ ሰዎች መልካም ሰዎች ናቸው ማለት ነው። መልካም ውጤትን፣ መልካም ጤንነትን ታገኛላችሁ። ሁሌ የምናወጣው ቃል መድኃኒትም ነው፣ የምናወጣውም ቃል ገዳይ ነው። በጣም ደካማ የሆነ ኃይል ያለው ቃል ደግሞ በተቃራኒ በሽተኛ ነው የሚያደርገው፣ ሰውን ለበሽታ ያጋልጣል። እኔ አልችልም፣ እኔ ደክሜያለሁ ምናምን ስትሉ ራሱ ድካም ነው የሚለቅባችሁ። ስደክም ኃይለኛ ነኝ፣ ብርቱ ነኝ፣ ግን በድካሜ ውስጥ ብርታት አለ ስትሉ ደግሞ ብድግ የሚል የራሱ የሆነ ምን አለው ማለት ነው፣ ኢነርጂ አለው። ራሱን የቻለ አንድ እርግብግብታ ይፈጥራል፣ የኃይል እርግብግብታ። ቃላቱ በጣም 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 ቃላችን በጣም ምን ያህል የተመረጠ መሆን እንዳለበትና በጎ ቃላትን ማለማመድ መቻል እንዳለብን ነው የምነግራችሁ። በአንጻሩ ደግሞ ቅድም ያልኳችሁ አሉታዊ የሆኑ ቃላቶች፣ ገዳይ ቃላት፣ ይሄ ገዳይ ቃላት፣ የሐሜት ቃላት፣ የውሸት ቃላት የሚያወጡ ሰዎች አሉ። ይሄ ደግሞ አደገኛው ነው። ሌላውንም ይገላሉ፣ ራሳቸውንም ያጠፋሉ። በተቃራኒው ደግሞ መልካም ቃላት፣ እውነተኛ ቃላት፣ ፈዋሽ ቃላት የሚያወጡ ደግሞ አሉ። ሁለቱም ውጤት አላቸው። ልብ አድርጉ፣ ሁለቱም ውጤት አላቸው። አሁን በጣም የሰሎሞን የጠቢቡ ቃል ይገርመኛልና ክፉን ቃል መናገርም ክፉን ቃል መስማትም እንደ ሰይፍ ይቆርጣል፣ ሰባብሮ ይጥላል። በቃ በሽተኛ ነው የሚያደርገው። ክፉን ቃል መናገርም ሆነ መስማትም ደግሞ መልካም ቃል ማውጣት፣ መናገር፣ መስማት ደግሞ ይፈውሳል፣ ጤና ይሰጣል። በጣም ይገርመኛል። ምሳሌ እንሳነም ምሳሌ 12:18 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ይላልና ምላሱ ራሱ እንደ ሰይፍ የሚቆራረጥ ነው ማለት ነው። የጠቢባን ምላስ ግን ጤና ነው ይላል። አያችሁ? ስለዚህ የጠቢባንን ምላስ ስሙ፣ ጤንነት ታገኛላችሁ። በጣም እንደ ሰይፍ የሚለፈልፉ የሚቆራርጡ ሰዎችን ማድመጥ ከጀመራችሁ
አትጠራጠሩ፣ ከጥቂት ጊዜ በኋላ ራሳችሁ በሽታ ውስጥና ወይም በሽተኛው ናችሁ ነው የምትቀሩት። ይሄ ለራሳችሁ ስትሉ ነው የምታደርጉት። እንደውም ምሳሌ 15:4 ላይ ጠቢቡ ሰሎሞን ጥበብ የተሰጠው ሰሎሞን ምን ይላል? ፈዋሽ ምላስ የሕይወት ዛፍ ነው ይላል። በቃ የሚፈውስ ምላስ አለ ማለት ነው። የሕይወት ዛፍ ነው። የጠማማ ምላስ ግን ነፍስን ይሰብራል ይላል። ባድርጋችኋል። ፈዋሽ ምላስ የሕይወት ዛፍ ነው። የጠማማ ወይም ጠማማ ንግግርን የሚያደርግ ሰውን ስታደምጽ ግን ነፍስ ይሰበራል ይላል። ሰውነት ይሰበራል። ያለ ዕድሜ ታረጃለህ፣ ትሞታለህ፣ በሽተኛ ትሆናለህ፣ ትሆኛለሽ ማለት ነው። በአንጻሩ ግን ያማሩ ቃላትን፣ በጎ ቃላትን፣ ፈዋሽ ቃላትን ማውጣት ለራስም ጤንነት ነው፣ ለሌሎችም በረከት ነው። ይሄ ምን ይላል ሰሎሞን በተለይ 16ኛው ምዕራፍ 24 ቁጥር ላይ ያማረ ቃል የማር ወለላ ነው ይላል። ያማረ ቃል ለነፍስም ጣፋጭ ለአጥንትም ጤና ነው አለ። በቃ ለአጥንትም ጤና ነው። ስለዚህ ልጆቻቸውን ሲያጠፉ እንኳን ባካችሁ አትስደቧቸው፣ አትርገሟቸው። አጥንታቸው መስበር ማለት ነው። ካደጉ በኋላ በሽተኛ እንዲሆን ወይም በጣም መጥፎ ነገር ከርስ፣ እርግማን መጥፎ ነገር ነው እና ለነፍስ ጣፋጭ ለአጥንትም ጤና ነው አለ። መልካም ቃላት ሁሉ የምታደምጡ ከሆነ ጤነኞች ናችሁ ማለት ነው። በአንጻሩ ግን የጠማማ ምላስ ነፍስን ይሰብራል አለ። በጣም የተረገመ ቃል፣ የሐሜት ቃል፣ የስድብ ቃል ምሰሙ ከሆነ በሽተኞች ነው የምትሆኑት።